አሁን ለመደ ካሜራ እውነት ለመናገር ያክል አብርሽና ሩታ ዛሬ ትልቅ ስህተት ነው የሰራችሁት። ልጃችሁን ለምንድን ነው ሚዲያ ላይ የምታወጡት? ስንት መጎጥ አለ የቤተሰብ ፍቅርን የማያቅ ልጅን ክብር የማያቅ ስንት የወረደ ሰው አለ። አሁን ይሄንን ልጅ ዘቅዝቀው ምናምን በባለፈው ለታ እንደዚህ ዘቅዝቀውት ነበረ። ለምንድን ነው ካሜራ ላይ የምታመጡት? እኔ እንደዚህ መግቢያ ላይ የማወራው ምናልባት ከደረሳችሁ ብዬ ነው። ልጁ ገና 6 ወር እንኳን አልሞላው፣ ግን ካሜራ ላይ አምጥታችሁ አሰጣችሁት። ለምንድን ነው እንደዛ የምታረጉት እንዴ? ምንድን ነው? ነውር ነው። እንደዛ አታድርጉ። እውነቴን ነው የምላችሁ። እኔ ያመኛል እዛ ጋር ልጅ ተዘቅዝቆ ሳይ፣ ልጅ የሆነ ነገር ተደርጎ ሳይ። እውነቴን ነው። አንዳንድ ጋጠ ወጦች አሉ። ሰላም ጤና ይስጥልኝ ውዶቼ፣ ሰላማችሁ ብዝት ትርፍርፍ ይበልልን። ዛሬ የአብርሽና የሩታ ልዑላቸውን ይዘው ነው የመጡት። እንደው ቢታረቁ ሰላም ቢያወርዱ እውነት አብረው ሆነው ልጃቸውን ቢያሳድጉ ደስ ይላል። ነገር ግን ደግሞ ሩታ አላቅም እምቢ ብላለች፣ ጨክናለች፣ አቆርጦላታል ማለት ትችላላችሁ። አላቅም እንግዲህ ምን እንደሚፈጠር መጨረሻቸው። ተራርቀው እንዳሉት ልጃቸውን ያሳድጉ ይሆን? እውነት ይታረቁ ይሆን? ግራ ያጋባል። አብርሽ ደግሞ ልጁን መስረቅ ይፈልጋል። ይሄ ደግሞ አግባብ አይደለም። እውነት ለመናገር ያክል አግባብ አይደለም፣ ጥሩ ነገር አይደለም። መስረቅ አብሮ ማሳደግ እንጂ መስረቁ ጥሩ አይደለም። ነገር ግን ደግሞ ቪዲዮ ላይ ልጁ ባይመጣ እንደ ሀሳብ ጥሩ ነው። ምክንያቱም እዚህ ጋር ስንት አይነት ቡዳ አለ። አሁን የአብርሽ ደጋፊዎች አይፈልጉም። እዚህ ጋር ልጁን ይዘቀዝቃሉ ሲጣሉ ማለት ነው ከሩታ ደጋፊዎች ጋራ። እዚህ ጋር 2 ቦታ ነው የተከፋፈለው ኦዲየንስ። በዛን ጊዜ ህፃን ልጅ ነው ወስደው የሚዘቀዝቁት ሩታን የጎዱ መስሏቸው ማለት ነው። እንደነዛ አይነት ደንቆሮች አሉ፣ የቤተሰብን ፍቅር የማያውቁ የልጅን ምንነት የማያውቁ ማለት ነው። እና ቪዲዮ ላይ ካሜራ ላይ ልጁን አታምጡት። ከቻላችሁ ራሳችሁ መታችሁ ራሳችሁን አስጡ። ልጁን ግን እያመጣችሁ አታስጡት። እና ቱፍ ብያለሁኝ። እግዚአብሔር ያሳድግላችሁ፣ ለቁም ነገር ያብቃላችሁ ብያለሁኝ። ግን እንደዛ አታርጉ። ልጅነት ይዟችሁ ይሁን ምን እንደሆነ አላቅም። ዛሬ እንግዲህ ያው ጽግዬ ቡታጅራ ገብታለች። አብርሽንና ሩታን ለማስታረቅ በየተራ አግኝታ አውርታቸው ነበረ። ነገሩ ግን ሊፈታ አልቻለም። እንግዲህ ጽጌም ነገሩ ስላልተሳካላት ወደ አዲስ አበባ ልትመለስ ነው። ከአብርሽም እንደዛው። ግን አብርሽ ደግሞ ባዶ እጄን አልሄድም ልጄን ይዤ ነው የምሄደው ብሏል። በመሀል ግን ሩታ ልጁን ጥለው ከክፍል ወጣች። ለ1 ሰዓት እንኳን ተይለት እና እሱ ጋር ይቀመጥ ምናምን ስትላጥቄ ልጁን ጥላ ሄደች። ጥላ መሄዷ ግን ለእኔ ስጋት ፈጥሮብኛል። ምክንያቱም አብርሽ ልጁን እንደዛተው ይሄዳለው እንዳለው ይዞት ቢሄድስ የሚለው ፍራቻ በእኔ ውስጥ ተፈጥሯል ማለት ነው። እዚህ ጋር የአባትነት ስሜት አለ፣ የእናትነት ስሜት ደግሞ ይበልጣል። ምክንያቱም እዛ ጋር ትጡት ታጸባለይ ምናምን ነገር እና እኔ ተሩም ውስጥ መውጣት አልነበረባትም ሩታ ልጁን ትታ። ለዛውም እያለቀሰ ነው ጥለው የሄደችው። ይሄ መሆን የለበትም። ቪዲዮ ተቋርጧል። ቀጣይ ምን እንደሚሆን አናቅም። አብርሽ ሰርቆት ቢሄድስ ልጁን አስቡት እንግዲህ። እዛ ጋር ድንጋጤ አለ ምናምን ነገር እና አብርሽ ደግሞ ይሄንን ባያደርግ ልጁን ደብቆ ይዞ ባይሄድ ጥሩ ነው። ሩታ ደግሞ ልጅሽን ጥለሽ እዝህና ዝባቴ ጥሩ ነው። ምክንያቱም በአንቺና በአብርሽ ውስጥ ያለው ትንንቅ ራስሹ ታይቀዋለሽ። አብርሽ ልጁን ልውሰድ እያለ ነው በአሁኑ ሰዓት ያለው። አንቺ ደግሞ ልጄን ጥዬ የትም አልሄድም፣ ልጄ ከኔ አይወጣም ነው እያልሻለሽ። ልክ ነሽ። አንቺን እደግፍሻለሁ። ምክንያቱም እናት ነሽ። በየደቂቃ ጡት ይፈልጋል። እሱ ደግሞ ወተት እናጠባለን ምናምን ነው እያለ ያለው። ይሄ ደግሞ ሊሆን አይችልም። አሁን ላይ የእናቱን ጡት ነው መጥባት ያለበት ወተት ሳይሆን። እና አብርሽ ተው፣ ጥሩ አይደለም። እንደዛ አታድርግ።